ይህች መገኛዋን በላቲን አሜሪካዋ ፔሩ ያደረገችው ላሪኮንዳ እየተባለች የምትጠራው ከተማ ከባህር ጠለል በላይ በ5100 ሜትር ከፍታ ላይ የምትገኝ ሲሆን ለሰማይ የቀረበችው ከተማም ይሏታል። ይህች ከደመኖች በላይ ከፍ ብላ የምትገኝ አስገራሚ ከተማ ከሌሎች የምድር ስፍራዎች በተለየ ዝቅተኛ የኦክሲጅን መጠን ያላት ስፍራ ስትሆን ከሌሎችም ኖርማል ቦታዎች አንጻር በ50% የሚያዝ የኦክሲጅን መጠን አላት። በዚህም ታዲያ አንድ ጤነኛ ሰው በደም ውስጥ ከ95% በላይ ኦክሲጅን መጠን እንዲኖረው ተፈጥሮ የምታስገድድ ሲሆን ይህ መጠን ከ80% ከወረደ ግን ጤናችን ላይና ሰውነታችን ላይ እክል ሊደርስ እንደሚችል የዘርፉ ባለሙያዎች ይገልጻሉ። ታዲያ የላሪኮንዳ ነዋሪዎች ግን እጅግ ግርም በሚል መልኩ ሰውነታቸው ይህንን አስቸጋሪ ሁኔታ ስለተላመደው ከሌላው ሰው አንጻር 2 እጥፍ የሚሆኑ የደም ህዋሶችን በማምረት ይህንን የኦክሲጅን እጥረት እንደተቋቋሙት ጥናቶች ይገልጻሉ። በዚህ ቦታ ላይ ምንም አይነት ዛፎች የሌሉ ሲሆን የዚህም ዋነኛ ምክንያት የአየር ግፊቱ በጣም አነስተኛ ስለሆነ ነው። ቦታው በአውሮፓ ከሚገኙና ከፍተኛ ተብሎ ከሚጠራው የአልፕስ ተራራ በ30 ሜትር ከፍ ብሎ የሚገኝ ሲሆን ከሌላው ዓለም ራቅ ብሎ ስለሚገኝም ለወንጀልና ለዝርፊያ የተጋለጠ እጅግ አደገኛም ስፍራ ነው። ከዚህም በተጨማሪ በላሪኮንዳ ባንክና ሌሎች መሰል ነገሮች ስለማይገኙ ሰዎች ወርቆቻቸውንና ገንዘቦቻቸውን በቤታቸው ስለሚያስቀምጡ ለዝርፊያና ለወንጀል የቀረበች ከተማ ናት። ታዲያ ላሪኮንዳ ዝናዋን ለሰሙና እርሷን ብለው ለሚመጡ ጎብኚዎቿ እጅግ ከባድ ስፍራ ስትሆን ከባህር ወለል በላይ 2000 ሜትር ከፍታ በአንድ ጊዜ መጓዝንና በተቻለ አቅም የኦክሲጅን እጥረትን መቋቋም ትጠይቃለች። ከሌላ ቦታ የመጡ ሰዎች ቦታውን እስኪለምዱ ድረስ በጣም የሚቸገሩ ሲሆን የኦክሲጅን መጠኑ ማነስ ከአየር ግፊቱ መቀነስ ጋር ተደማምረው ጊዜያዊ ህመምን ሊያስከትል የሚችል ሲሆን በመጀመሪያ ላይ በኦክሲጅን እጥረት ምክንያት ራስ ምታት፣ ማዞር፣ ማጥወልወልና የማቅለሽለሽ ስሜት በማስተናገዱ ሲሆን ከዛም አለፍ ካለ ድካም፣ ሳልና ትንፋሽ ማጠር ሊጀማምራቸውም ይችላል። ይህንን ለመከላከል በማሰብም ለስፍራው አዲስ የሆኑ ሰዎችም በየመሃሉ ኦክሲጅን እንዲያገኙና እንዲስቡ በማድረግ የደማቸውን ኦክሲጅን መጠን እንዲያስተካክሉ ይደረጋል። ታዲያ ሰዎች ለምን እዚህ ስፍራ ላይ በእንዲህ አይነት ሁኔታ ውስጥ መኖርን ይመርጣሉ የሚለው ሌላኛው ጥያቄ ሲሆን ምክንያቱ ደግሞ አንድና አንድ ብቻ ነው። እርሱም የወርቅ ማዕድኗን ፍለጋ ሲሆን 50 ሺህ የሚደርሱ ሰዎች በዚህ ቦታ የሚኖሩት ከላሪኮንዳ ፍቅር ይዟቸው ሳይሆን ስፍራዋ በውስጧ በያዘችው የወርቅ ማዕድን ምክንያት ነው። ሁሉም ነዋሪዎች ከሌሎች ቦታዎች ፈልሰው የመጡ ሲሆን አብዛኞቹም ከፔሩና ሌሎች ከተማዎች የመጡ ናቸው። ከ2001 እስከ 2012 ዓ.ም የዓለም የወርቅ ገበያ እየጨመረ በመሄዱ ምክንያት ወደዚች ወርቅ ይታፈስባታል ወደ ተባለች ስፍራ ብዙዎች የሚጎርፉ ሲሆን የከተማዋ ነዋሪዎች ቁጥር በፍጥነት እንዲጨምር ምክንያት ሆኗል። ታዲያ ግን ለነዚህ ሰዎች ኑሮ በላሪኮንዳ በጣም ከባድ ቢሆንም ከሚያገኙት የወርቅ ማዕድን ግን አይበልጥምና አስቸጋሪውን የአየር ንብረት ተቋቁመው ኑሮአቸውን አድርገዋል። በዚህ ስፍራ ያደገ ላለው የነዋሪዎች ቁጥር መሰረተ ልማቶች ብሎ ነገር የሌሉ ሲሆን ከዚህ በተጨማሪም የመጠጥ ዋና አፈሩ ራሱ እንደ ሜርኩሪና ሳያናይድ ያሉ መርዛማ ጋዞች የተቀላቀሉበት በመሆኑ ነገሩን ከባድ ያደርገዋል። በዚህ ምክንያት ጎብኚዎች የራሳቸውን የመጠጥ ዋና ምግብ ይዘው የሚመጡ ሲሆን ከተማዋም ዙሪያዋን በቆሻሻ መጣያ የተከበበ በመሆኗ ለአካባቢው መጥፎ ጠረንን አላብሶታል። ይህንን ቆሻሻ የሚያጸዱ የመንግስት ተቆጣጣሪዎች ባለመኖራቸው ጉዳዩን አሳሳቢ አድርጎታል። ከተማዋ በካፌዎች፣ ገበያዎችና ግርግር የተሞላች ስትሆን በከፍታው ምክንያት ቦታው በጣም ቀዝቃዛ በመሆኑ የማታ ሙቀት መጠኑ እስከ -10 ዲግሪ ሴልሺየስ ድረስ ቢደርስም ነዋሪዎች ግን ያለምንም ማሞቂያ በብረት ቤቶች ውስጥ ይኖራሉ። ቤቶቹ ውስጥ ምንም አይነት መጸዳጃ ቤትም ሆነ ምግብ ማብሰያ ካለመኖሩም ባሻገር በሺዎች የሚቆጠሩ ሰዎችም አንድ የጋራ መታጠቢያ ቤት ውስጥ ለመጠቀም ይገደዳሉ። የውሃ ምንጫቸው ከተራራው አናት ላይ እየቀለጠ የሚወርደው በረዶ ሲሆን የመኖሪያ ስፍራቸው ስሊፒንግ ቢዩቲ ተብሎ ከተሰየመ ተራራ ስር ይገኛል። የዚህም ስያሜ ምክንያት የተራራው ቅርጽ በጎኗ የተኛች ሴት ቅርጽ ስለሚመስል ነው። በየቀኑ ጠዋት ላይ የማዕድን ሰራተኞች ብዙ ኪሎ ሜትሮችን በእግራቸው ተጉዘው
ወደ ስራ የሚሄዱ ሲሆን የማዕድን ጉድጓዶቹ በመርዛማ ጋዞች የተሞሉ በመሆናቸው ከአየር ንብረቱ ጋር ተዳምሮ ህይወታቸውን ከባድ ቢያደርገውም ፍጻሜው ግን ወርቅ ማውጣት ነውና ይህንን ሁሉ ተቋቁመው ስራቸውን ይከውናሉ። ማዕድኖቹን የሚቆጣጠሯቸው ድርጅቶች ህጋዊ ባለመሆናቸው ቆፋሪዎቹ በዚህ አካባቢ ያለ ፈቃድ የሚገቡ ሰዎች ላይ ሊተኩሱ የሚችሉ ሲሆን ሴቶች በእነዚህ ማዕድኖች ውስጥ እንዲሰሩ አይፈቀድላቸውም። የዚህ ምክንያት ሴቶች ወደ ማዕድኖቹ ውስጥ ገብተው ወርቁን ቢነኩ ይቺ የተኛችው ቆንጆ ሴት በቅናት እንደ መሬት መንቀጥቀጥ ያሉ የተፈጥሮ አደጋዎችን ታስከትላለች ብለው ስለሚያምኑ ነው። ታዲያ ልጆችንም ጨምሮ ብዙ ሰዎች በዚህ ስፍራ ላይ ማዕድናትን ወርቅ ሲፈልጉ የሚታዩ ሲሆን በማዕድን ጉድጓዶቹ መግቢያ ላይም በአበባ ፍራፍሬና የአልኮል ጠርሙስ ያሸበረቁ ነገሮች ይታያሉ። እነዚህም የተራሮቹ አማልክት አምሳዮች ሲሆኑ ሰራተኞች እነዚህ አምሳዮች ጋር መጥተው ከአደጋዎች እንዲጠብቋቸውና በወርቅ የተንበሸበሸ ስኬታማ ቁፋሮ እንዲያደርጉላቸው ይለምናሉ። ታዲያ ግን ፍንዳታዎች፣ የጉድጓድ መደርመስና በጋዞች መመረዝ ብዙ ጊዜ የሚያጋጥሙ ክስተቶች ሲሆኑ አንድ የማዕድን ሰራተኛ በስራ ላይ ያለ ህይወቱ ቢያልፍ የሚሰራበት ድርጅት $600 እንደ ካሳ ይከፍላል። በላሪኮንዳ የተለመደው የወራዊ ደሞዝ አከፋፈል አይተገበርም። ይልቁንስ ካቾሪዮ የሚባል ህገወጥና ያለፈበት የአከፋፈል መንገድን ይጠቀማሉ። በዚህ አሰራር ሰራተኞች ያለምንም ክፍያ ሙሉ ወሩን ለድርጅቱ ከሰሩ በኋላ አንድ ቀን ተሰጥቷቸው በዚህ ቀን የሚያገኙትን ወርቅ ራሳቸው ይወስዱታል ማለት ነው። የካቾሪዮ ቀን ላይ የሚያገኙት የወርቅ መጠን እንደ ድላቸው ይሆናል። በዚህም አንዳንዶች በዛች ዕለት ብዙ ወርቅ ባንዲ ሲያገኙ፣ በተቃራኒው ደግሞ አንዳንዶች ባዶ እጃቸውን ወደ ቤታቸው ሊመለሱ ይችላሉ። እድለኛ የሆነ ሰው እስከ 200 ግራም ድረስ በአንድ ጊዜ ሊያገኝ ይችላል። ስለዚህም ሰራተኞች ወራዊ ክፍያቸውና ገቢያቸው በእድል የሚወሰን ይሆናል። ነገር ግን አንዳንድ ሰራተኞች ያገኙትን ወርቅ ጠብቀው ለካቾሪዮ ቀን ደብቀው በማስቀመጥ ይዘው የሚወጡ ሲሆን ሌሎች ደግሞ በዛች ዕለት የተወሰነ ወርቅ እንደምንም ሰርቀው እንደሚወስዱ አንዳንድ ሚስጥራዊ ጭምጭምታዎች ይነገራሉ። ታዲያ ወርቁን ከማዕድን ካወጡት በኋላ ምን ያደርጉታል የሚለው ደግሞ ሌላ ጥያቄ ሲሆን በከተማዋ ዙሪያ ወርቁን በገንዘብ የሚቀይሩ ሌሎች ድርጅቶች ያሉ ሲሆን በዕለቱ ባለው ምንዛሪ ዋጋ ይቀይሩታል። እነዚህ ቢሮዎችም የዘረፋ ጥቃት እንዳይደርስባቸው በጥብቅ ብረት የታጠሩ ቢሆንም አንዳንድ ጊዜ ግን ለዘረፋ መጋለጣቸው አይቀርም። የላሪኮንዳ ነዋሪዎቹ አማካኝ የህይወት ዘመን 35 ዓመት ገደማ እንደሆነ የሚነገር ሲሆን የዚህ ምክንያት በውሃ ውስጥ ያሉት ኬሚካሎች ብቻ ሳይሆኑ የአየሩ የኦክሲጅን እጥረትም ጭምር ነው። ሰውነታቸው በዚህ ኦክሲጅን እጦት ምክንያት ከሌላው ሰው አንጻር የደም ሕዋሶቻቸው በሁለት እጥፍ መጠን ይበዛል። ይህም የደም ስሮቻቸው በቀላሉ እንዲደፈኑ ስለሚያደርግ ነው። በአካባቢው ልጆች እስከ እኩለ ሌሊት ድረስ ሲጫወቱ ማየት የተለመደ ሲሆን ከተማዋ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ስላሏት ትምህርታቸውን መከታተልም ይችላሉ። ከረጅም የሥራ ቀናት በኋላ ሰራተኞች ወደ ከተማዋ መሃል በመሄድ የሚዝናኑ ሲሆን መብራት ያለባቸው የከተማዋ አካባቢዎች ገበያዎቹ ማታ ማታ ምግብ፣ ልብስና የቤት ውስጥ ዕቃዎች በመሸጥ ወከባ ይበዛባቸዋል። በተለይ ደግሞ አንዳንድ የህመም ማስታገሻ ብለው የሚሸጡ አደንዛዥ የተክል ቅጠሎች በስፋት የሚሸጡ ሲሆን በተለምዶ አካባቢው የሚፈጥረውን የህመም ስሜት እንደሚያስታግስ ይታመናል። 3 ወይንም 4 ቅጠሎችን በማኘክ በጉንጫቸው በመያዝ ከሚገጥሟቸው የኦክሲጅን እጥረት እንደሚረጋጉ የሚገልጹ ሲሆን ይህም ቅጠል የተለያዩ አደንዛዥ እጾች የሚሰሩበት ቅጠል ነው። በብዙ ሀገራት ህገ ወጥ ቢሆንም እዚህ ግን በህጋዊ መንገድ ገበያ ላይ ይሸጣል። ነዋሪዎች ሰውነታቸው እንዲረጋጋና ደህንነት እንዲሰማቸው በማሰብም ይጠቀሙበታል። በርካታ የማዕድን ሰራተኞች ገንዘባቸውን በአልኮልና በምሽት በመዝናናት የሚያጠፉ ሲሆን የአኗኗርና የሥራ ሁኔታቸው ለሰው ሕይወት አደገኛ ቢሆንም የወንጀልና እንደ HIV ያሉ በግንኙነት የሚተላለፉ በሽታዎች ሚና ቀላል አይደለም። የምሽት ክለቦች በላሪኮንዳ ካሉ ቦታዎች ሁሉ አደገኛዎቹ ናቸው። ህገወጥ የሰው ዝውውር፣ ዘረፋና ግድያ በእነዚህ ቦታዎች የተለመደ ሲሆን መረጃዎች እንደሚገልጹት ከሆነ በግምት 2500 የሚሆኑ ለአቅመ ሔዋን ያልደረሱ ሴቶች በተለያዩ ጾታዊ ንግድ ላይ እንዲተዳደሩ ይደረጋሉ። ከተማዋ ውስጥ አንድ የፖሊስ ጣቢያ ብቻ ያላት ሲሆን ፖሊሶቹም ይህንን ችግር ለመቅረፍ በቂ ጥረት ሲያደርጉ አይስተዋልም። ከዚህ በተጨማሪም ከተማዋ እስር ቤትም ሆነ ሆስፒታል የሌላት ሲሆን
3 ክፍል ያላት በጣም አነስተኛ ክሊኒክ ለ50,000 ሰዎች አገልግሎት ትሰጣለች። የፔሩ መንግስትም ለዚህ ህገወጥ ድርጅቶቹ አሰራር ምንም አይነት አስተያየትም ሆነ ኃላፊነት ወስዶ የማያውቅ ሲሆን በዚህ ሁሉ አስቸጋሪ ሁኔታዎች ውስጥ እንኳን ሰዎች ወደዚህ አደገኛ ቦታ በተስፋ መምጣታቸውን አላቆሙም። እናም ከዚህ እንግዳ ከሆነች አስገራሚ ስፍራ ጀርባ ያለው ሚስጥር ወርቅ ሲሆን የሰው ልጅ ይህንን ሁሉ ችግር ተቋቁሞ ወርቅ ለማውጣት ሲል ኑሮን በላሪኮንዳ አድርጓል እያልን የዛሬን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።